ሰላም ቤተሰቦች እንዴት ናችሁ? ኢንተርፕርነርሺፕን በተከታታይ ቱቶሪያል እሰራላችኋለሁ። ኢንተርፕርነርሺፕ በውስጡ ወደ 7 ያህል ቻፕተሮች አሉ። እነሱን በአጭሩ ለመስራት እሞክራለሁ ማለት ነው። ኢንተርፕርነርሺፕ በከፍተኛ ትምህርት ተቋማት የተዘጋጀ ሁሉም አንደር ግራጁዌሽን ተማሪዎች ሊወስዱት የሚገባ ኮርስ ነው ማለት ነው እና ይህ ኮርስ ደግሞ ከሚሰጠው ተጨማሪ ራሱን ፐርሰናል ዲቨሎፕመንት ቢውልድ ለማድረግ ግዴታ አስፈላጊ የሆነ ኮርስ ስለሆነ ሁላችሁም ከእንትን በዘለለ በደንብ አይታችሁ መውሰድ ይጠበቅባችኋል። ህይወታችሁ ላይ ሊሰራ የሚችል ኮርስ ስለሆነ ማለት ነው። ይህን ኮርስ በተከታታይ በምሰራላችሁ ቱቶሪያሎች እናየዋለን ማለት ነው። ይህ ኮርስ ወይም ደግሞ ኢንተርፕርነርሺፕ በውስጡ ወደ 7 ያህል ቻፕተሮች አሉት። ከዚህ ውስጥ የመጀመሪያው ቻፕተር ኔቸር ኦፍ ኢንተርፕርነርሺፕ ነው የሚል ጀነራል አይዲያ አባውት ኢንተርፕርነርሺፕ ነው የሚያጠና። ይሄ የመጀመሪያው ቻፕተር ያ ማለት ዴፊኔሽኑን፣ ኦሪጂኑን እንዲሁም ደግሞ ሮሉ ምናምን የሚባሉ ወይም ደግሞ ጥቅሞቹን በአጠቃላይ ስለ ኢንተርፕርነርሺፕ አይዲያ ነው የሚነግረን የኛው ቻፕተር። ሁለተኛው ቻፕተር ኦፍ ኢንተርፕርነርሺፕ ደግሞ ቢዝነስ ፕላኒንግ ነው የሚለን ሃው ዊ ካን ፕላን አወር ቢዝነሳችንን ኦን ለማድረግ ዴታ ፕላን ይኖረናል። የራሳችንን የቢዝነስ አይዲያ ይኖረናል። ይህም በአጠቃላይ ስለ ቢዝነስ አይዲያ እና ቢዝነስ ፕላኒንግ የሚያጠና ቻፕተር ነው። ኢትስ ቬሪ ኢምፖርታንት ቻፕተር ነው ማለት ነው። ይህንን በደንብ እናያለን። ሌላው ሶስተኛው ምንድነው? ቢዝነስ ፎርሜሽን ነው። ቻፕተሩና ቻፕተርቱ ላይ ዴፊኔሽኑን ወይም ደግሞ ቻፕተርቱ ላይ ደግሞ ፕላኒንጉን የራሳችንን ቢዝነስ አይዲያ ዲቨሎፕ ካደረግን ይህንን እንዴት አድርገን ነው ሪያላይዝ የምናደርግ የሚለውን ደግሞ ያ ማለት ወደ መሬት እንዴት አድርገን አውርደን መስራት እንችላለን የሚለውን የምናይበት ዛት ሚንስ ሪያላይዜሽን ነው። ወደ ሪያሊቲ ወይም ደግሞ ቀጥታ ወደ ስራ የሚገባበት ነው። እንዴት እንገባለን ወደ ስራ የሚለውን የምናይበት ቻፕተር 3 ነው ማለት ነው። ኢትስ ኦልሶ ቬሪ ኢምፖርታንት ነው። ይህ በጣም እጅግ ጠቃሚ የሆነ እንትን ስለሆነ ያው ሁላችንም በደንብ ልናየው የሚገባ ነው። ሌላው አራተኛው ደግሞ ምንድን ነው የሚለን? ፕሮዳክት ኤንድ ሰርቪስ ዴቨሎፕመንት ነው የሚለን። የራሳችንን ቢዝነስ ፕላን አድርገን ፎርም ካደረግን የራሳችን የሆነ ምንድነው ፕሮዳክት ፕሮዲውስ ማድረግ ጀምረናል፣ አሊያ ደግሞ የሆነ ሰርቪስን ፕሮቫይድ ማድረግ ልንጀምር ነው ማለት ነው። ይህንን የጀመርነውን ፕሮዳክት ወይም ደግሞ ሰርቪስ እንዴት አድርገን ነው ዲቨሎፕ ማድረግ ወይም ደግሞ ማሳደግ የምንችል አስ ኤ ቢዝነስ ኦነር የሚለውን ደግሞ በአጠቃላይ ይሄ ስትራቴጂ ምናምን የሚባሉትን ነገሮች ሁሉ እናያለን እዚኛው ቻፕተር ላይ ማለት ነው። ቻፕተር 5 ምንድነው? ማርኬቲንግ ነው። ከዚህ በፊት ያሉት ቻፕተሮች ያ ማለት ቻፕተር 2 3 ምናምን የተባሉት የራሳችንን ቢዝነስ ኦን አድርገናል። አክቹዋሊ ይህን ቢዝነስ እንዴት አድርገን ነው ወደ ማርኬቱ የምናወጣው? ይህ ማርኬት ከራሱ ከዴፊኔሽኑ ጀምረን እንዴት አድርገን ነው ማርኬቱን እስካን የምናደርገው የሚለውን በአጠቃላይ የራሳችንንስ እንዴት ነው በፕሮፊት እንዴት አድርገን ነው ማርኬቱ ላይ የምንሸጠው ወይም ደግሞ ለማርኬት ፕሮቫይድ የምናደርገው የሚለውን ነገር ደግሞ የምናይበት 5ኛው ቻፕተር ይሆናል ማለት ነው ማርኬቲንግ። ሌላው 6ኛው ቢዝነስ ፋይናንሲንግ ነው። የራሳችንን ቢዝነስ ዲቨሎፕ ለማድረግም ይሁን ለመስራትም ይሁን እንዲሁም ደግሞ ካገኘን በኋላ ወይም ደግሞ የራሳችንን ፕሮፊት ጌን እያደረግን የራሳችን ፐርሲስተንት የሆነ ኢንካም ካገኘን በኋላ ይህንን ፋይናንስስ እንዴት አድርገን ነው ፐርሲስተንት መያዝ የምንችል? ሌላው ደግሞ ቢዝነስ ለመጀመርስ ኢንካም ከማን ወይም ደግሞ ቢዝነስ ፋይናንስ ከየት ልናገኝ እንችላለን? አበዳሪ ተቋማት እነ ባንክ ከቤተሰብ ምናምን የሚባሉ ነገሮችን ፋይናንስ ሶርሶችን እና እኒህን ያገኘነውን ፋይናንስስ እንዴት አድርገን አፕሮፕሪየትሊ መጠቀም እንደምንችል የሚያሳይና የሚነግረን ቻፕተር ነው። ሌላውና የመጨረሻው ወይም ደግሞ 7ኛው ቻፕተር ደግሞ የሚለን ማኔጂንግ ግሮዝ ኤንድ ትራንዚሽን ነው የሚለን እንዴት አድርገን ማኔጅ እንደምናደርግ ማለት የራሳችንን ፕሮዳክት ወይም ደግሞ የራሳችንን ቢዝነስ እንዴት አድርገን ነው መምራት የምንችል የሚለውን እና እንዴት አድርገንስ ፕሮፊቴብል መሆን እንችላለን የሚለውን በአጠቃላይ ስትራቴጂውን ነው የሚያሳየን። እነዚህን 7 ቻፕተሮች በደንብ እናያለን ማለት ነው። የመጀመሪያው ቻፕተር እንዳየነው ዘ ኔቸር ኦፍ ኢንተርፕርነርሺፕ የሚለው ነው የሚሆነው ማለት ነው። ስለዚህ ይህንን ቻፕተር ለዛሬ እንጀምራለን። ከመጀመሪያው ስንነሳ ይሄ ቻፕተርስ በውስጡ ምን ይዟል የሚለውን ስናይ የራሱ ኮንተንት አለው። ቻፕተሩ በራሱ ወደ 7 ያህል ታይትሎች ያሉት ያው 7 የሚለው ደጋገመ ነው ፕሮብለም። ወደ 7 ያህል ኮንተንት አሉት። እነዚህ ኮንተንቶች ምንድን ናቸው የሚለው እንደ ኦቨርቪው እንያቸው እና የመጀመሪያው ምንድነው? ኢንትሮዳክሽን አባውት ኢንተርፕርነርሺፕ ነው። ይህኛውን እናያለን። ሌላ ሂስቶሪካል ኦሪጂን ኦፍ ኢንተርፕርነርሺፕ ነው። አሁን ላይ ኤግዚስት ያደረገ
ቲንግ ሁሉም የራሱ የሆነ ፖይነር ስቴጅም አለው። አሁን ላይ የሚደርስበት ፕሮግሬሽን ኦፍ ታይም ያለው ሂስቶሪካል ዲቨሎፕመንትም አለው። እንዴት ነው የመጣ ከኦሪጂኑ ጀምሮ የሚለውን የምናይበት ታይትል ይሆናል። ሌላው ሶስተኛው ዴፊኔሽን ኦፍ ኢንተርፕርነርሺፕ ኤንድ ኢንተርፕርነር። እነዚህ ሁለቱ ኢንተርፕርነር እና ኢንተርፕርነርሺፕ የሚባሉ ነገሮች ይለያያሉ ወይስ አንድ ናቸው? ወይስ እነሱስ ምንድን ናቸው? ዴፊኔሽናቸውንም እናያለን ማለት ነው። ሌላው የኢንተርፕርነር ዴፊኔሽኑን ካየን የሱስ ስሪ ታይፕ አለው። ስለዚህ እነዚህ ሶስት ታይፖች እነማን ናቸው የሚለውን እናያለን። ሌሎች ሲቀጥል ኢንተርፕርነርሺፕ የኢንተርፕርነር ኢኮኖሚክ ዲቨሎፕመንቱ አፕሊኬሽኑ ምን ላይ ነው ወይም ደግሞ ጥቅሙ ምን ላይ ነው በሀገር ኢኮኖሚ ላይ እንዲሁም ደግሞ በቤተሰብ በአጠቃላይ ለኢኮኖሚክ ዲቨሎፕመንቱ ያለው ጥቅሙ ምን ላይ ነው የሚለውን እናያለን ማለት ነው። ሌላው ኢንተርፕርነር ኮምፒተንሲ ኤንድ ኢንቫይሮንመንት የሚልም ስድስተኛው ታይትላችን ነው የሚሆን ወይም ደግሞ ርዕሳችን ነው የሚሆን። ከኢንቫይሮንመንት ጋር እንዴት አድርገን ነው የራሳችን ቢዝነስ ኦንድ ማድረግ የምንችል የሚለውን ነው። በዚህ ውስጥም ሁለት ንዑስ ርዕሶች አሉት። የመጀመሪያው ሃው ዊ ካን ዲቨሎፕ አወር ማይንድ አስ ኢንተርፕርነር ነው። እኛ የራሳችንን ማይንድ እንዴት አድርገን ነው እንደ ኢንተርፕርነር ማሰብ የምንችል የሚለውን የምናይባት ታይትል ነች። ሌላው የእኛን ኢንተርፕርነር እና ኢንቫይሮንመንቱ እንዴት ማች ያደርጋል። እነዚህን ሁለቱ በኢንተርፕርነር ኤንድ ኮምፒተንስ ኤንድ ኢንቫይሮንመንት በሚለው ውስጥ ነው የምናየው። ሰባተኛው እና የመጨረሻው ታይትላችን ደግሞ የሚሆነው ክሬቲቪቲ ኢኖቬሽን ኤንድ ኢንተርፕርነርሺፕ ነው። እነዚህ ክሬቲቪቲ ኢኖቬሽን ኤንድ ኢንተርፕርነርሺፕ የሚባሉ ሶስት አይዲያዎች ምንድን ናቸው፣ በእነሱ መካከል ዲፈረንስ አለ የለም የሚለውን የምናይበት ይሆናል ማለት ነው በዚህኛው ታይትል። እነዚህን ታይትሎች በሶስት ክፍለ ጊዜ ለማየት እንሞክራለን። የመጀመሪያዎቹን አራቱን ታይትሎች በዛሬው እናያለን። የሚቀጥሉትን በሚቀጥሉት ክፍለ ጊዜዎች እናያለን ማለት ነው። የመጀመሪያው ኢንትሮዳክሽን አባውት ኢንተርፕርነርሺፕ ነው። ለኢንተርፕርነርሺፕ እንደ ኢንትሮዳክሽን የምናይበት ታይትል ነው። ከመጀመሪያው ስንነሳ The word entrepreneur is originated from a French word. Entrepreneur was considered as an individual commission to undertake a particular commercial project. ኢንተርፕርነር የሚለው ኦሪጂኔትድ የሆነው ኢንተርፕሬንደር ከሚል የፍሬንች ወርድ ነው። ይህ ኢንተርፕሬንደር የሚለው የፍሬንች ወርድ ደግሞ የራሱ የሆነ ሰው ማለት ነው። ሳሟን ስለሚለን ይሄ ሰው ላይ ነው የሚያተኩር። እሱ ደግሞ ምንድን ነው የራሱ የሆነ ኮመርሻል ፕሮጀክትን የሚጀምር ወይም ደግሞ ኮመርሻል ፕሮጀክትን አንደርቴክ የሚያደርግ ሳሟን እሱ እንደ ኢንተርፕርነር ይታያል። ይህ ከኢንተርፕርነር የሚለው ሩት ወርድ የመጣ ከኢንተርፕሬንደር ከሚለው የፍሬንች ወርድ ነው። የራሱን ኮመርሻል ፕሮጀክት አንደርቴክ የሚያደርግ ሰው እሱ ራሱ ኢንተርፕሬንደር ይባላል። ከዛ መጣና ኢንተርፕርነር ብሎ ዓለም ተግባባበት ማለት ነው። ኢንተርፕርነር ኢዝ ሳምዋን ሁ አንደርቴክ ኤ ሰርቴን ፕሮጀክት። የላይኛውን ድጋሚ የመጣው ማለት ነው። አንደርቴክ ኤ ሰርቴን ፕሮጀክት የራሱን ኢትስኦን ፕሮጀክት ዲቨሎፕ የሚያደርግ ማንኛውም ሰው እሱ ኢንተርፕርነር ይባላል ነው የሚለን። ኢንተርፕርነርሺፕ ኢዝ ዘን ዋት ዘ ኢንተርፕርነር ዳዝ። ኢንተርፕርነርስ ምንድን ነው የሚሰራ የሚለውን የሚያሳየን ደግሞ ኢንተርፕርነርሺፕ ነው። ሌላ አናዘር ሶስተኛ ደግሞ አምጀስ የሆነ ወርድ ማለት ነው። ኢንተርፕርነራል ኢዝ አን አድጀክቲቭ ዲስክራይቢንግ ሃው ዘ ኢንተርፕርነር አንደርቴክ ዛት ሂ ኦር ሺ ዳዝ። አድጀክቲቭ ነው ይለናል። ይሄ ነገር ደግሞ ዛት ሚንስ አድጀክቲቭ ከሆነ የሆነ ነውንን ዲስክራይብ ያደርጋል ማለት ነው። ያ ማለት ይገልጻል። ነውናችን በዚህ ኬዝ ማን ነው? ኢንተርፕርነር ወይም ደግሞ ሰው ራሱ ስራ ፈጣሪ ነው። ያን ስራ ፈጣሪ ደግሞ ዲስክራይብ የሚያደርግልን ኢንተርፕርነር ይባላል ማለት ነው። እሱ እንዴት አድርጎ ነው ስራውን የሚሰራው ምናምን የሚለውን ዲስክራይብ የሚያደርግልን በአጠቃላይ ኢንተርፕርነራል ይባላል። እነዚህን የሶስቱ ተርሞች ወይም ደግሞ የሶስቱ ወርዶች ዲፈረንስ በቀላሉ እዚህ ኢንትሮዳክሽን ላይ ለማሳየት ይሞክራል ማለት ነው። ወደ ሁለተኛው ታይትል ስንሄድ ምንድነው? ሂስቶሪካል ኦሪጂን ኦፍ ኢንተርፕርነርሺፕ ነው። ኢንተርፕርነርሺፕ የራሱ የሆነ ሂስቶሪካል ኦሪጂኑ ከመቼ ጀምሮ ነው እስካሁን ድረስ የደረሰ በምን አይነት መንገድ ስመጣ የሚለውን ስናይ ደግሞ አንሸንት ፔሪድ ላይ ነው የሚጀምር ነው የሚለው ወይም ደግሞ ከጥንት ነው የሚጀምር። In the ancient period, the word entrepreneur was used to refer to a person managing large commercial project through the resource provided to him. የሆነ ሰው ነው ኮመርሻል ፕሮጀክትን ማኔጅ የሚያደርግ ሰው እሱ ኢንተርፕርነር ይባላል። ኢን አንሸንት ታይም ነው ጥንት ማለት ነው። ስለዚህ ጥንትም እንደዚሁ ነው። ከአሁን ጋር ቅድም ከላይ ካየነው ጋር ተመሳሳይ ነው ማለት ነው። ማኔጂንግ ኮመርሻል ፕሮጀክት ሌላ ማንኛውንም ፕሮጀክት አይደለም፣ ኮመርሻል ፕሮጀክት መሆን አለበት። ይህንን አይነት በትኩረት ልናየው ይገባል። In the 17th century, a person who has signed contractual agreement with the government to provide
ፕሮዳክት ኦር ሰርቪስ ወዝ ኮንሲደርድ አስ ኢንተርፕርነር ነው የሚለን። እዚህ ላይ ደግሞ ከ400 ዓመት በፊት ጀምሮ ደግሞ ያለው ኮንትራክቹዋል አርጊመንት ከገቨርንመንት ጋር ማንኛውም አይነት ፊርማ የተፈራረመ ከማን ጋር ከመንግስት ጋር ተፈራርሞ ለሲቲዝኑ የሆነ ሰርቪስ ፕሮቫይድ ማድረግ የሚችል ከሆነ አሊያ ደግሞ የሆነ ፕሮዳክትን የሚያቀርብ ከሆነ እሱ ራሱ እንደ ኢንተርፕርነር ይታያል ነው የሚለን በ17ኛው መቶ ክፍለ ዘመን አካባቢ። ሌላው በ18ኛው መቶ ክፍለ ዘመን ከዛ በኋላስ ተቀይሯል ወይስ እንዳለ ነው። ስናየው ደግሞ እሱን ኢን ዘ 18th century the first theory of entrepreneur has been developed by Richard Cantillon and he said that an entrepreneur is a risk taker ነው የሚለን። በ18ኛው መቶ ክፍለ ዘመን ደግሞ ለኢንተርፕርነር የመጀመሪያ የሆነ ቲዎሪ ዲቨሎፕ ሆነ ነው የሚለን። ያን ዲቨሎፕ ያደረገው ሰውዬ ደግሞ ማን ነው? ሪቻርድ ካንትሎን ይባላል። ይሄ ስኮላር ማለት ነው። ዲቨሎፕ ያደረገው ዴፊኔሽን ወይም ደግሞ ቲዎሪ ምንድን ነው? ኢንተርፕርነር ማለት ሪስክ ቴከር ነው የሚለን። ለሚሰራው አክሽን ቢዝነስ ኦነር ነው እንዳየ ነው። ያ ቢዝነስ ኦነር ደግሞ ለሚወስደው አክሽን ሁሉ ሪስኩን ቴክ ማድረግ መቀበል የሚችል ወይም ደግሞ ሪስኩን ኮንትሮል ማድረግ የሚችል ሰው ከሆነ እሱ ኢንተርፕርነር ነው ብሎ ይሄ ስኮላር ዲፋይን አድርጎታል ማለት ነው። ስለዚህ የመጀመሪያው ቲዎሪ የተሰጠው በ18ኛው መቶ ክፍለ ዘመን ይሆናል የሚለውን ያሳየናል ማለት ነው። ዘ አዘር ዲቨሎፕመንት ዱሪንግ ዘ 18th century ኢዝ ዲፈረንሺዬሽን ኦፍ ኢንተርፕረነር ሮል ፍሮም ዘ ካፒታል ፕሮቫይዲንግ ሮል ነው የሚለን። ከካፒታል ፕሮቫይዲንግ ሮል የራሱ የሆነ ዲፈረንሺዬሽን የሆነ ዴፊኔሽን እንዳለው እንደተሰጠው ነው የሚያሳየን በ18ኛው መቶ ክፍለ ዘመን ማለት ነው። ሌላው ኢን ዘ ሌት 19th century and early 20th century the entrepreneur was defined as one who organize and operate an enterprise for a personal gain ነው የሚለን። በ18ኛው ክፍለ ዘመን የራሱን ዴፊኔሽን ተሰጥቷል ብለን ካየን በ19ኛው ክፍለ ዘመን መጨረሻ እና በ20ኛው ክፍለ ዘመን መጀመሪያ አካባቢ ያ ማለት በ1890ዎቹ ምናምን አካባቢ ማለት ነው። በዛን ሰዓት ደግሞ የተሰጠው ቲዎሪ ምንድን ነው የሚለን? ሳሟን ነው የሚለን የሆነ ሰው ነው who organize and operate an enterprise የሆነ የራሱን የሆነ ፕሮጀክቱን ዲቨሎፕ አድርጎ ያን ኦፕሬት ማድረግ የሚችል እና ኦርጋናይዝ ማድረግ የሚችል ከሆነ እሱ ራሱ ኢንተርፕርነር ነው። ያን ኦርጋናይዝ ማድረግ የሚችለው ኦፕሬት ማድረግ የሚችለው ደግሞ የራሱ ኢንተርፕራይዝ ደግሞ ፎር ፐርሰናል ጌን ነው የሚለን ወይም ደግሞ ለራሱ ጥቅም ሲል የሚሰራ የራሱ ጥቅም ደግሞ የሚከበር ለአካባቢው ሰርቪስ ወይም ደግሞ ለሎካሊ ወይም ደግሞ ለሀገሪቱ ምንድነው የራሱን የሆነ ሰርቪስ ፕሮቫይድ ሲያደርግ አሊያ ደግሞ ፕሮዳክቱን ሲሰጥ ነው የሚሆነው ማለት ነው። ዛት ሚንስ የራሱ ኢንተርፕራይዝ ዲቨሎፕ ማድረግ የሚችል ከሆነ እሱ ራሱ አስ ኢንተርፕርነር ይታይ ነበር ማለት ነው። በ20ኛው ክፍለ ዘመን መጀመሪያ አካባቢ ከዛሬ 100 ዓመት አካባቢ በፊት ማለት ነው። In the middle of 20th century the notion of an entrepreneur as an investor was established ነው። ከዛሬ 70 ዓመት በፊት አካባቢ ደግሞ ኢንቨስተር ሁሉም እንደ ኢንተርፕርነር ይታይ ነበር ነው የሚለው። የራሱን የሆነ ዌልዝ ይኖረዋል ወይም ደግሞ ካፒታል ይኖረዋል። ያን ካፒታል ኢንቨስት አድርጎ ሎካል የሚሰራ ከሆነ እሱ አስ ኢንተርፕርነር ይታይ ነበር፣ ያን ኢንቨስት ያደረገው ባለቤት ማለት ነው። From the historical development, it is possible to understand the fact that the perception of the word entrepreneur was evolved from managing a commercial project to the application of innovation or creativity in the business idea ነው የሚለን። እንዳጠቃላይ ከላይ ያየናቸውን አግሪጌት አድርገን ወይም ደግሞ ጨምቀን ብናያቸው ፍሬ ነገሩን የሚያሳየን ማኔጂንግ ኮመርሻል ፕሮጀክት ማድረግ የሚችል የራሱን ፕሮጀክት ማኔጅ የሚያደርግና ዲቨሎፕ የሚያደርግ ሳሟን እርሱ አስ ኢንተርፕርነር ይታይ ነበር። ማኔጅ የሚያደርገው ፕሮጀክት ደግሞ የራሱ ኢኖቬቲቭ መሆን አለበት ወይም ደግሞ የራሱ ክሬቲቪቲ አይዲያ መሆን አለበት። ያ እሱ አስ ኢንተርፕርነር ነው የሚያሳየን ነው የሚለን። ይሄ ሂስቶሪካል ዲቨሎፕመንትን በዚህ አይነት መንገድ አሳይቶናል ማለት ነው። እነዚህን ካየን ከላይ ዴፊኒሽን ኦፍ ኢንተርፕርነርሽፕ እና ኢንተርፕርነር የሚለውን ለማየት በአንድም በሌላም መንገድ ከላይ ከሂስተሪውም እንዲሁም ደግሞ ከኢንትሮዳክሽን ኢንተርፕርነርሽፕ ማለት ምን ማለት እንደሆነ እና እንዲሁም ደግሞ ኢንተርፕርነርስ ምን ማለት እንደሆነ በትንሹ ለማየት ሞክረናል። በት ዲቴይል ለማየት ግን ይህኛውን ታይትል መድረስ ይጠበቅብናል እና እስኪ በደንብ እንየው። ከዚህ ላይ የመጀመሪያው ዴፊኒሽን ኢንተርፕርነርሽፕ ሆነ ማለት ነው። Entrepreneurship is a process of identifying opportunity and investing the resource to exploit it for a profit ነው የሚለን። ኢንተርፕርነርሽፕ ማለት ፕሮሰስ ነው።
ፕሮሰስ በሚለው እንለየው። ከላይ ከዚህም ያሳየናል ፕሮሰስ በት ኢንተርፕርነር ኢዝ ኤ ፐርሰን የሚለው ከላይ ያሳየናል። ኢንተርፕርነርሺፕ ኢዝ ኤ ፕሮሰስ ኦፍ አይደንቲፋይንግ ኦፖርቹኒቲን አይደንቲፋይ የሚያደርግ ያ ማለት የትኛውን አይነት ቢዝነስ ብሰራ ያዋጣኛል ወይም ደግሞ የሚበላበት ቢዝነስ የትኛው ነው የሚለውን ነገር እስካን ማድረግ የሚችል ወይም ደግሞ አይደንቲፋይ ማድረግ የሚችል እና ኢንቨስት ዘ ሪሶርስ ቱ ኤክስፕሎይት ኢት ፎር ኤ ፕሮፊት ነው ማድረግ። ያን አይደንቲፋይ ማድረግ ብቻ አይደለም። ያን አይደንቲፋይ ካደረገ በኋላ ደግሞ የራሱን ሪሶርስ ይኖረዋል ወይም ደግሞ የራሱን ኢንቨስት የሚያደርገው የራሱ ዌልስ ወይም ደግሞ ካፒታል ይኖረዋል። ያን ካፒታል ኢንቨስት አድርጎ ምንድነው ፕሮፊታብል መሆን የሚችል ከሆነ እሱ ኢንተርፕርነርሺፕ ይባላል። በት ፕሮሰሱን ነው የሚያሳየን። ኢንተርፕርነርሺፕ ፕሮሰስ ኦፍ አይደንቲፋይንግ ስለሚል ማለት ነው። ሌላው ኢት ኢዝ ፕሮሰስ ስራ ዊች ኢንዲቪዥዋል ቢካም አዌር ኦፍ ቢዝነስ ኦነርሺፕ ዘን ዲቨሎፕ አይዲያ ፎር ኤንድ ኢኒሽት ቢዝነስ ነው የሚለን። ፕሮሰስ በሚለው ነው ማየት ያለብን። ፕሮሰስ ኦፍ ዲቨሎፒንግ አወር አይዲያ ነው። አዌር ኦፍ ቢዝነስ ኦነርሺፕ የቢዝነስ ባለቤት የመሆን አይዲያ ኤንድ ዲቨሎፕ ዚስ አይዲያ አይዲያው ብቻ ሳይሆን ያን አይዲያም ዲቨሎፕ ማድረግ የሚችል ከሆነ ኤንድ ኢኒሽት ቢዝነሱንም ማነቃቃትና መስራት የሚችልበት ፕሮሰስ እሱ ኢንተርፕርነርሺፕ ይባላል። እዚህ ጋር ፕሮሰሱ ላይ ነው ፎከስ ማድረግ ያለብን። ፕሮሰስ የምትለዋ ከወጣን ወደ ኢንተርፕርነር ወይም ደግሞ ቢዝነስ ኦነሩ ስለምንሄድ ማለት ነው። ኢንተርፕርነርሺፕ ኢዝ ኤ ፕሮሰስ ኦፍ ክሪኤቲንግ ሳምቲንግ ዲፈረንት ኤንድ በተር ዊዝ ቫሊዩ ባይ ዲቮቲንግ ዘ ኔሰሰሪ ታይም ኤንድ ኤፈርት ባይ አኮምፓይኒንግ ፋይናንሻል ሳይንቲፊክ ኤንድ ሶሻል ሪስክ ኤንድ ሪሲቪንግ ዘ ሪዛልት ሞኔታሪ ሪዋርድ ኤንድ ፐርሰናል ሳቲስፊኬሽን ነው። ኢትስ ኤ ፕሮሰስ ኦፍ ክሪኤቲንግ ሳምቲንግ ኒው ነው። ምንድነው ሰው የፈጠረውን ነገር ተከትሎ መስራት እሱ ኢንተርፕርነርሺፕ ፕሮሰስ አይባልም። የራሱ የሆነ ያሰበበትን ቢዝነስ አይዲያ ዲቨሎፕ ማድረግ የሚችል ከሆነ ነው የሚለን። ኤንድ ዲቮቲንግ ዘ ኔሰሰሪ ታይም ኤንድ ኢፈርት የራሱን ታይም መስጠት የሚችል ከሆነና ኢፈርቱን በሙሉ ዶኔት አድርጎ መስጠት የሚችል ለዛ አይዲያው ማለት ነው፣ ወይም ደግሞ ለዛ ክሬቲቪቲ የሚችልበት ፕሮሰስ ኤንድ ሪስኩንም ደግሞ አክሴፕት የሚያደርግ ከሆነ ሳምቲንግ ኒው ዲፈረንት ከሆነ ሞኔታሪ ሪዋርድ ይኖረዋል። ምክንያቱም ከስተመርም ሊኖረው ስለሚችል ማለት ነው። ለዛ ለፕሮዲስ ላደረገው ነገር ከስተመር ስላለው ሞኔታሪ ሪዋርድ አለው። ኤንድ ኦልሶ ፐርሰናል ሳቲስፊኬሽንም አለው። የራሱ ክሬቲቪቲ ወደ ገበያ ስለወጣለት ማለት ነው። ስለዚህ ሳምቲንግ ኒው መሆን አለበት፣ የራሱ ኒው አይዲያ መሆን አለበት ነው የሚል። ሌላው ኢንተርፕርነርሺፕ ኢዝ the art of identifying valuable business opportunity and mobilizing resources to convert this opportunity into successful enterprise through creativity, innovation, risk-taking and progressive imagination ነው የሚለን። ኢትስ አርት ነው፣ ጥበብ ነው። ቫሉብል ውጤታማ ሊሆን የሚችል ቢዝነስ ኦፖርቹኒቲን የማየት ጥበብ ነው የሚለን። ያየውን ቢዝነስ ኦፖርቹኒቲ ደግሞ ሞባይላይዝ አድርጎ የራሱን ሪሶርስ ኢንቨስት አድርጎ ምንድነው ፕሮፊቴብል የሆነና ሰክሰስፉል የሆነ ፕሮፊት ማትረፍ የሚችል ይህ ሁሉ የሚሆን ክሬቲቭ አይዲያን ተከትሎ ነው። ኢኖቬቲቭ መሆን አለበት። ኤንድ ሪስክም ሊመጣ ስለሚችል ሪስክንም ለመቀበል ሬዲ መሆን መቻል አለበት። ይህ ሳይኮሎጂካሊም ሌላው ኢኮኖሚካሊም ሬዲ መሆን አለበት። ኢፍ ዜር ኢዝ ሪስክ ሀፕን ቢያድርግ ያን ሪስክ ምንድነው ኮንትሮል ማድረግ መቻል እንዳለበትም ሳይኮሎጂካሊ መናገር እንዳለበት ነው የሚያሳየን። እንደዛ ከሆነ ኢንተርፕርነርሺፕ ፕሮሰስን ተከትሏል ነው የሚለን። ኢት ሪፈርስ ቱ አሁንም ከዚሁ አልወጣንም individual ability to turn idea into action involving engaging in socially useful wealth creation through application of innovation thinking execution to meet customer need using one's own labor time and idea ላቦርንም ታይሙንም አይዲያውንም ተጠቅሞ የራሱን አይዲያ ወደ አክሽን ኮንቨርት አድርጎ የራሱ የሆነ ዌልዝ ክሬት ማድረግ የሚችል ከሆነ እሱ አስ ኤ ቢዝነስ ኦነር ስለሆነ እሱ ያን ፕሮሰስ በመከተሉ ፕሮሰስ የሚለው ላይ ፎከስ ካደረግ ኢንተርፕርነርሺፕ ነው። ፕሮሰስ ሳይሆን ራሱን ስለ ሰውየው የምናወራ ከሆነ ደግሞ ኢንተርፕርነር ስለሆነ እዚህ ላይ ፎከስ ማድረግ ይጠበቅብናል ማለት ነው። ይህ የተለያየ አይነት ዴፊኔሽኑ በተለያየ አንግል እንድንረዳው የሚያሳየን ነው። ኢን ጀነራል ዘ ፕሮሰስ ኦፍ ኢንተርፕርነርሺፕ ኢንክሉድ 5 ክሪቲካል ኤሌመንትን የያዘ ነው። እንግዲህ አንድ ኢንተርፕርነርሺፕ ፕሮሰስ የሆነ ኢንተርፕርነር ወይም ደግሞ ስራ ፈጣሪ ግለሰብ በኢንተርፕርነርሺፕ ፕሮሰስ ዛት ሚንስ ኢንተርፕርነርሺፕ የሚል ከሆነ እሱ ፕሮሰስ ስለሆነ እሱን ተከትሎ የራሱን
ቢዝነስ ኦንድ የሚያደርግ ከሆነ እሱ ኢንተርፕርነር ለመባል ቢያንስ 5 ኤለመንቶችን የተከተለ መሆን አለበት። ከነዚህ ከ5ቱ አንዱም ቢሆን ከጎደለ እሱ ራሱ ኢንተርፕርነር ሳይሆን የሆነ ቢዝነስ ኦነር ነው የሚባል እንጂ ኢንተርፕርነር ሊባል አይችልም። እንደዛ ለመባል 5ቱን ማሟላት ይጠበቅበታል ማለት ነው። የመጀመሪያው ምንድን ነው? ዘ አቢሊቲ ቱ ፐርሲቭ አን ኦፖርቹኒቲ ነው። ኦፖርቹኒቲን ፐርሲቭ ወይም ደግሞ ማየት የሚችል መሆን አለበት። በአካባቢ ወይም ደግሞ ሎካሊ ወይም ደግሞ በአንዲት ሀገር ውስጥ ያለውን ዊዝን ዘ ዶሜን ያለውን ኦፖርቹኒቲ ፐርሲቭ ማድረግ የሚችል መሆን አለበት። ይሄ እንደዛ ያን ቢዝነስ ወይም ደግሞ ያን ኦፖርቹኒቲ ማየት የማይችል ያን አቢሊቲ ከሌለው እርሱ ራሱ ምንድነው ኢንተርፕርነር ሊባል አይችልም። ሁለተኛው ዘ አቢሊቲ ቱ ኮመርሻላይዝ ዘ ፐርሲቭ ኦፖርቹኒቲ ዛት ሚንስ ኢኖቬሽን ያልነው እዚህ ላይ ነው። ያን ኦፖርቹኒቲ ደግሞ ኮመርሻላይዝ ማድረግ መቻል አለበት። ያ ማለት ፕሮፊቴብል ቢዝነስ ኦነር ምናምን ስለሆነ ይህንን ወደ ጥቅም ወይም ደግሞ ወደ ቢዝነስ መቀየር የመቻል አቅም ከሌለው እርሱ ራሱ ምንድነው ኢንተርፕርነር ሊባል ስለማይችል ማለት ነው። አሁን ከዚህ ጋር ስለ ኢንተርፕርነር የምናወራ ከሆነ ቢዝነስ ነው ኦላባው ቢዝነስ ነው የምናወራ። ሌላው ሶስተኛው ዘ አቢሊቲ ቱ ፐርሲዩት ኢት ኦን ኤ ሰስቴኔብል ቢያዝ ነው። ሶስተኛው ደግሞ ምንድን ነው? ይህን ፕሮዲውስ ያደረገውን ወይም ደግሞ ዲቨሎፕ ያደረገውን ቢዝነስ ደግሞ ሰስቴኔብል ቢዝ ማስቀመጥ አለበት። የሚዋዥቅ ምናምን እንዳይሆን ቋሚ የሆነ ሰስቴኔብል የሆነ ወይም ደግሞ የተረጋጋ አይነት ፕሮፊትን ፕሮዲውስ ማድረግ የሚችል ፕሮጀክት ወይም ደግሞ ፕሮፊቴብል የሆነ ካምፓኒን ዲቨሎፕ ማድረግ መቻል አለበት። ካልሆነ አንድ ተገንቶ አንድ የሚጠፋ ከሆነ እርሱ ራሱ ሰስቴኔቢሊቲ ስለሚጎለው ይህንን ካራክተሪስቲክስ ወይም ደግሞ ይህንን ክራይቴሪያ ስለሚያጎልበት ኢንተርፕርነር ለማለት ይቀንስበታል ነው። ሌላው አራተኛው ፐርሲዩት ስሩ ሲስተማቲክ ሚንስ ነው። ሁሉንም ነገር ፐርሲዩት የሚያደርገው ወይም ደግሞ ወደ ጥቅም የሚቀይረው ሲስተማቲክ ወይ መሆን አለበት፣ ወይም ደግሞ ሳይንቲፊክ የሆነ ወይን ተከትሎ መሆን አለበት። እንደዛ ከሆነ የላይኛውን ይደግፍልናል ማለት ነው። ሰስቴኔብል ቤዝ እንዲይዝ ያደርግልናል። ወደ ኢኮኖሚካሊም እንዲቀይረው ያደርግልናል። ዛት ሚንስ ወደ ቢዝነስ እንዲቀይር ያደርጋል። ሲስተማቲክ ሚንስን መከተል መቻል አለበት። አምስተኛው ዘ አክሴፕታንስ ኦፍ ሪስክ ቴከር መሆን አለበት። ሪስክን ወይም ደግሞ ፌለርን አክሴፕት ማድረግ መቻል አለበት። እንዲሁም ከላይ ከሂስቶሪካል ኦሪጂን ከሚለው ታይትል ላይ እንዳየነው የመጀመሪያ ዴፊኒሽኑ ሪስክ ቴከር ምናምን ነው ብለናል። ሪስክ ቴከሩ ደግሞ ሜን መገለጫ መሆን መቻል ያለበት ማለት ነው። የኢንተርፕርነር መገለጫ። ከዚህ በላይ ያወራናቸው ሁሉም ስለ ኢንተርፕርነርሺፕ ነው። ዛት ሚንስ ኦል አባውት ፕሮሰስ ነው። ፕሮሰስ ኦፍ ዲቨሎፒንግ ኤንድ አይደንቲፋይንግ ኦፖርቹኒቲ ነው። ያ ማለት በአጠቃላይ ስለ ፕሮሰሱ ነው ያወራል። ያን ፕሮሰሱን ደግሞ የሚያስኬደው ሰው እንዳጠቃላይ ምን ይባላል? ኢንተርፕርነር ይባላል። ከላይ እንዳየ ነው ማለት ነው። ስለዚህ ኢንተርፕርነርን ከላይኛው ካገኘነው ዴፊኒሽን ፕሮሰስ የምትለዋን በመቀነስ ብቻ ሁ በምትል በመጨመር የላይኛው ዴፊኒሽን የኢንተርፕርነር ዴፊኒሽን ሊሆንልን ስለሚችል እሱን እንየው። ኢንተርፕርነር ኢዝ ኤኒ ፐርሰን ሁ ክሬትስ and develop a business idea and take the risk of setting up an enterprise to produce a product or service which satisfy customer need ነው የሚለው። ኢንተርፕርነር ኢዝ ኤኒ ፐርሰን ማንኛውም ሰው ሊሆን ይችላል who create and develop business idea ቢዝነስ አይዲያን ቻፕተር 2 ላይ እንዴት ጀነሬት እንደምናደርግ እናያለን። ቢዝነስ አይዲያን ክሬት የሚያደርግና ያን ቢዝነስ አይዲያ ወደ ምድር አውርዶ የሚያሳድግ ሰው እሱ ራሱ ምንድን ነው የሚለን? ኢንተርፕርነር ነው የሚለን ራሱ ሰው እና ሪስክን ደግሞ ቴክ ማድረግ መቻል ያለበት ሪስክ ሊመጣ ስለሚችል ማለት ነው። ሌላው ዴፊኒሽን ኢንተርፕርነር ካን ኦልሶ ቢ ዲፋይንድ አስ ኢዝ ኤ ፕሮፌሽናል ሁ ዲስከቨር ኤ ቢዝነስ ኦፖርቹኒቲ ፕሮዲውስ ኢምፕሩቭ ኦር ኤኒ ጉድስ ኤንድ ሰርቪስስ ኤንድ አይደንቲፋይንግ ኤ ዌይ ኢን ዊች ሪሶርስ ሪኳየርድ ካን ቢ ሞባላይዝድ ነው። በቃ ሪሶርሶቹን ሁሉ ሞባላይዝ አድርጎ የሚሆኑ ተጠቅሞ በአጠቃላይ በአካባቢው በኢንቫይሮንመንታሊ ወይም ደግሞ በሀገሪቱ ውስጥ ያለውን ቢዝነስ ኦፖርቹኒቲን ዲስከቨር ማድረግ የሚችል እና ያንን ዲስከቨር ያደርገውን ኦፖርቹኒቲ ደግሞ ወደ ስራ ወይም ወደ ቢዝነስ የሚቀይር እርሱ ሰው ኢንተርፕርነር ይባላል ነው የሚለን። ሌላው ኢንተርፕርነር ኢዝ ኤ ፐርሰን ሁ ክሬትስ ዘ ጆብ ኖት ጆብ ሲከር ሃዝ ኤ ድሪም ሃዝ ኤ ቪዥን ዊሊንግ ቱ ቴክ ዘ ሪስክ ኤንድ ሜክ ሳምቲንግ አውት ኦፍ ነቲንግ ነው የሚለን። ኢንተርፕርነር የምንለው ጆብ ሲከር አይደለም፣ በት ጆብን ይፈጥራል እንጂ ጆብ ፈላጊ አይደለም። ስራ ፈላጊ ሳይሆን የራሱን ስራ ፕሮዲውስ ያደርጋል ወይም ደግሞ ክሪት ያደርጋል። ቢዝነስ ኦነር የመሆን ድሪም አለው፣ ራዕይ አለው። ቢዝነስ ኦነር የመሆን ራሱ ማኔጅ የሚያደርገው በግል ወይም ደግሞ በሱ የሚጠራ ካምፓኒ እንዲኖረው ራዕይ አለው ማለት ነው።
እሱ ከሆነ እሱ እነዚህ ነገሮች የያዘ ሰው እሱ ኢንተርፕርነር ይባላል ነው የሚለን። ኢንተርፕርነርን የተለያዩ ዲፓርትመንቶች ወይም ደግሞ የተለያዩ ሴክተሮች ከራሳቸው ጋር በማገናኘት በተለያየ ፐርስፔክቲቭ ዴፊኒሽን ሰጥተውታል ነው የሚለን። ከዚህ ለምሳሌ በኢኮኖሚስት በኩል ሆነን ስናይ ወይም ደግሞ ኢኮኖሚስቶች ምን ብለው ነው የሚጠሩት የሚለውን ስናይ ኢንተርፕርነር ኢዝ ዋን ሁ ብሪንግ ሪሶርስ ላቦር ማቴሪያል ኤንድ አዘር አሴትስ ኢንቱ ኮምባይኔሽን ዛት ሜክ ዜር ቫሊዩ ግሬተር ዛን ቢፎር ነው። ኢኮኖሚስቶች ምንድን ነው የሚሉት? ኢንተርፕርነር ማለት የራሱን ሪሶርስ ተጠቅሞ የራሱን ጉልበት እና ያለው ማቴሪያል ተጠቅሞ እና እነዚህን ኮምባይን በማድረግ ወይም ደግሞ ያለውን ሁሉንም አሴት ተጠቅሞ ግሬተር ቫሊዩን ፕሮዲስ ማድረግ የሚችል ወይም ደግሞ ግሬተር ጥቅም ፕሮፊት ፕሮዲስ ማድረግ የሚችል ከሆነ እሱ ኢንተርፕርነር ነው ይላሉ። ኢኮኖሚስቶች ነው እንደዛ የሚሉት። ሌሎች ደግሞ ሳይኮሎጂስትስ ምን ይሉታል ወደሚለው ስንሄድ ደግሞ ኤ ፐርሰን ታይፒካሊ ድራይቨን ባይ ኤ ሰርቴን ፎርስ needed to obtain or attain something to experiment to accomplish or perhaps to escape the ability of others። ይህኛው ደግሞ ሳይኮሎጂካሊ የታወቀ ነው። ሳይኮሎጂካሊ የሆነ ነገር ላይ ፎከስ የሚያደርጉ ዛት ሚንስ ኢንተርፕርነርሺፕ ማለት በአእምሮ ውስጥ ድራይቪንግ ፎርስ ያለው። የድራይቪንግ ፎርስ ምንድን ነው? ከላይ ያየ ነው። ለምሳሌ እኔ ስራ ፈላጊ ሳልሆን ስራ ፈጣሪ ነኝ ምናምን የሚለው ድራይቪንግ ፎርስ ያለው ነው የሚለን። ያን ድራይቪንግ ፎርስ ተጠቅሞ ደግሞ ሳምቲንግን አቴን ማድረግ የሚችል ከሆነ እሱ ኢንተርፕርነር ነው የሚለን። በሳይኮሎጂስት ዴፊኔሽን ለኢንተርፕርነር ደግሞ ይሄ አይነት ዴፊኔሽን ሰጥተውታል። ካፒታሊስት ፊሎዞፈር ደግሞ የራሳቸውንም ዴፊኔሽን ሰጥተውታል። ይህ ዴፊኔሽን ደግሞ የሚለን ዋን ሁ ክሪት ዌልዝ ፎር አዘርስ ሁ ፋይንድ በተር ዋይ ቱ ዩቲላይዝ ሪሶርስ ኤንድ ረዲስ ዌስት ኤንድ ሁ ፕሮዲስ ጆብ አዘር አር ግላድ ቱ ጌት። ለሌሎች የስራ እድል መፍጠር የሚችል ከራሱ አልፎ ነው የሚለን። ኦል አባውት ዌልዝ ነው ለሌሎቹ እንዲሁም ደግሞ ዌልዝን እንዲያገኙ የሚያመቻች ሰው ኢንተርፕርነር እንለዋለን ነው የሚሉ ካፒታሊስት ፊሎዞፈሮች ማለት ነው። እንደ አጠቃላይ ስናየው ኢንተርፕርነር ሪፈርስ ቱ ኤ ፐርሰን ኤንድ ኢንተርፕርነርሺፕ ዲፋይንስ ፕሮሰስ ነው። ይህችኛዋ ፒስ ኦፍ ሰንተንስ ከለያየናቸውን ዴፊኔሽኖች ጠቅላላ አድርጋ ሲሰጠን ኢንተርፕርነር ማለት ፐርሰን ነው፣ ኢንተርፕርነርሺፕ ማለት ደግሞ ፕሮሰስ ነው የሚለውን ያሳየናል ማለት ነው። ኦል ኢንተርፕርነር አር ቢዝነስ ፐርሰን በት ኖት ኦል ቢዝነስ ፐርሰን አር ኢንተርፕርነር ነው የሚለን። ቅድም ከላይ ያየነው ምንድን ነው? ኢንተርፕርነር ማለት ሳምቲንግ ኒው ኦፖርቹኒቲን ዲቨሎፕ ማድረግ የሚችል ነው ብለናል። ያ ማለት አዲስ ያልተፈጠረ ነገርን ፈጥሮ ለከስተመሩ ሰርቪስ ፕሮቫይድ ማድረግ የሚችለው ያ ኢንተርፕርነር የሚባል። ያንን ለመደገፍ ከዚህ ሁሉ ኢንተርፕርነር ቢዝነስ ይኖራቸዋል። የራሳቸው ሀሳብ ቢዝነስ ጀነሬት ያደርግላቸዋል ወይም ደግሞ ኢንካም ጀነሬት ያደርግላቸዋል። ሁሉም ቢዝነስ ፐርሰን ግን ኢንተርፕርነር ሊሆኑ አይችልም። ምክንያቱም ከላይ ከጠቀስናቸው ከአምስቱ ፕሮሰሶች ከአምስቱ ክራይቴሪያዎች አንደኛ አንዱ ሊጎድል ስለሚችል ዛት ሚንስ ክሬቲቪቲ ላይኖረው ስለሚችል ሪስክን ላይቀበል ስለሚችል ዛት ሚንስ ከነዛ ከአንዱ ከጎደለ ቢዝነስ ፐርሰን ሊባል ይችላል፣ ነገር ግን ኢንተርፕርነር ሊባል ስለማይችል ማለት ነው። አራተኛው ታይትላችን ወይም ደግሞ ለዛሬው ክላስ የመጨረሻው ታይትላችን ታይፕስ ኦፍ ኢንተርፕርነር ነው የሚሆን። ኢንተርፕርነር ምን እንደሆነ ካየን ፐርሰን ነው ምናምን ካልን ይህ ኢንተርፕርነርስ በስንት ይከፈላል የሚለውን ስናይ 3 አይነት ኢንተርፕርነር አለ። የመጀመሪያው ማን ነው የሚለውን ስናይ ኢንዲቪዥዋል ኢንተርፕርነር ነው የሚለን። ይህ አይነት ኢንተርፕርነር ኢዝ ሳማን ሁ ስታርት ኤንድ አኳየር ኦር ፈርኒሽድ ሂዝ ኦር ሄር ኦውን ኢንዲፔንደንት ኦርጋናይዜሽን ነው። ይህ ታይፕ ወይም ደግሞ ኢንዲቪዥዋል ኢንተርፕርነር የምንለው የራሱ የሆነ ኢንዲፔንደንት የሆነ ቢዝነስን ኦውንድ የሚያደርግ ካምፓኒን ኦውንድ የሚያደርግ ኢንተርፕርነር እሱ ኢንዲቪዥዋል ኢንተርፕርነር እንለዋለን። ከሌላ ካምፓኒ ጋር ዲፔንድ አይሆንም። ሊሸጥ ሊገዛ ይችላል፣ ነገር ግን የራሱን ካምፓኒ በራሱ ኦፕሬት ማኔጅ ማድረግ የሚችል ከሆነ እሱ ኢንዲቪዥዋል እንላለን። ሌላው ሁለተኛው ምንድነው? ኢንትራፕረነር ነው። ደግሞ ይሄ ደግሞ ኢንትራ እዚህ ጋር የሌተር ዲፈረንስ ነው። ኢንትራ እንደሚያሳየን ምንድነው? ከሌላ ጋር እንትን ይላል ነው። ዛት ሚንስ ኤ ፐርሰን ሁ ዳዝ ኢንተርፕረነራል ወርክ ዊዝን ላርጅ ኦርጋናይዜሽን። ይህ ዲፔንዴብል ነው ማለት ነው። በሌላ ኦርጋናይዜሽን ዲፔንድ የሆነ ነው።
ለምሳሌ ትልቅ ካምፓኒ ጋር እየሰራ ከዛ ትልቅ ካምፓኒ ጋር የራሱን ቢዝነስ ኦንድ ቢያደርግም በዛ በትልቁ ካምፓኒ በኢኮኖሚካልም ሊሆን ይችላል፣ በሳይኮሎጂካልም ሊሆን ይችላል የሚደገፍ ከሆነ ሰፖርት የሚደረግ ከሆነ እሱ ኢንትራፕረነር ነው የሚባል። ምክንያቱ ደግሞ ዲፔንድ ይሆናል ማለት ነው። ዛት ሚንስ ኢኮኖሚካሊ በሌሎቹ ዲፔንድ የሚሆን ከሆነ ያን ኢኮኖሚካሊውን ከት ቢያደርጉበት እሱ መስራት ስለማይችል ማለት ነው። ዛት ሚንስ ኢንትራፕረነር የሚለው እሱ ሁለተኛው ታይፓችን እሱ ነው። ሶስተኛው ኢንትራፕረነራል ኦርጋናይዜሽን ነው። ይህ ደግሞ ኦርጋናይዜሽኑ ላይ ነው ፎከስ የሚያደርግ ይህኛው ሶስተኛው ታይፕ። አን ኦርጋናይዜሽን ዛት ክሪት አን ኤንቫይሮንመንት ኢን ዊች ኦል ኦፍ ኢትስ ሜምበር ካን ኮንትሪቢዩት ኢን ሳም ፋንክሽን ቱ ዘ ኢንተርፕረነራል ፋንክሽን ነው። ይህ ደግሞ ኦርጋናይዜሽን ነው። በውስጡ ላሉት ሰራተኞቹ የኢንተርፕርነርሺፕ ወይም ደግሞ የራሳቸውን ኢንተርፕርነር እንትን እንዲያደርጉ ኢንቫይሮንመንቱን የሚያመቻች ኦርጋናይዜሽን እሱ ኢንተርፕርነራል ኦርጋናይዜሽን ይባላል ነው። እነዚህ ሶስት ታይፖች የኢንተርፕርነር ታይፕ ናቸው። ይህን በደንብ እዩዋቸው። የዛሬው ክላሳችን ይህንን ይመስላል። በሚቀጥሉት ቀናት የሚቀጥሉ ቶፒኮች ይዤላችሁ እመጣለሁ። ስለተከታተላችሁን ቴንኪው። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ ብሰጡ፣ ቱቶሪያል ከተመቻችሁ ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ባይ ባይ።